ጥያቄ ቁጥር 1 አቡነ ተክለ ሃይማኖት የተወለዱበት ቦታ የት ነው? ሀ ደብረ ሊባኖስ፣ ለ ኢቲሳ፣ ሐመሮሃ ዞረሬ። መልሱ ለ ኢቲሳ። አቡነ ተክለ ሃይማኖት በ13ኛው ክፍለ ዘመን በሸዋ ክፍለ ሀገር ልዩ ስሙ ኢቲሳ በተባለ ቦታ ተወለዱ። ጥያቄ ቁጥር 2 አቡነ ተክለ ሃይማኖት ምንኩስናን ከመቀበላቸው በፊት የነበራቸው ስም ማን ነበረ? ሀ ኃይለ ማርያም፣ ለ ዘራ ብሩክ፣ ሐመሮሃ ፍስሐ ጽዮን። መልሱ ሐመሮሃ ፍስሐ ጽዮን። አቡነ ተክለ ሃይማኖት ገና በተወለዱ በሶስተኛው ቀን አሐዱ አብ ቅዱስ ብሎ በማመስገናቸውና በቤተሰባቸው ዘንድ ታላቅ ደስታ በመፈጠሩ ፍስሐ ጽዮን ተባሉ። ትርጉሙም የጽዮን ተድላዋ ደስታዋ ማለት ነው። ጥያቄ ቁጥር 3 የአቡነ ተክለ ሃይማኖት አባት ስም ማን ይባላል? ሀ ጸጋ ዘአብ፣ ለ ዘካርያስ፣ ሐመሮሃ ዘርዓ ያዕቆብ። መልሱ ሀ ጸጋ ዘአብ። ጥያቄ ቁጥር 4 ተክለ ሃይማኖት ማለት ምን ማለት ነው? ሀ የሃይማኖት ብርሃን፣ ለ የሃይማኖት ተክል፣ ሐመሮሃ የሃይማኖት መሰረት። መልሱ ለ የሃይማኖት ተክል። ስሙ ተክለ እና ሃይማኖት ከሚሉ ቃላት የተዋቀረ ሲሆን በኢትዮጵያ ምድር የክርስትና ሃይማኖት ያጸኑና ያስፋፉ በመሆናቸው የእግዚአብሔር መልአክ ቅዱስ ሚካኤል ያወጣላቸው ስም ነው። ጥያቄ ቁጥር 5 አቡነ ተክለ ሃይማኖት በኅዳር 24 ቀን በምን ምክንያት ዓመታዊ በዓላቸው ይከበራል? ሀ ልደታቸውን፣ ለ ዕረፍታቸውን፣ ሐመሮሃ ካህናተ ሰማይን የተቀበሉበትን። መልሱ ሐመሮሃ ካህናተ ሰማይን የተቀበሉበትን። ኅዳር 24 ጻድቁ አባታችን አቡነ ተክለ ሃይማኖት የሥላሴን መንበር ከ24ቱ ካህናተ ሰማይ ጋር 25ኛ በመሆን ያጠኑበት የመታሰቢያ በዓል ነው። ጥያቄ ቁጥር 6 የአቡነ ተክለ ሃይማኖት ዓመታዊ የዕረፍት በዓል መቼ ይከበራል? ሀ ግንቦት 12፣ ለ ነሐሴ 24፣ ሐመሮሃ ታኅሳስ 24። መልሱ ለነሐሴ 24። ጥያቄ ቁጥር 7 አቡነ ተክለ ሃይማኖት በአንድ ቦታ ቆመው ለስንት ዓመታት ጸለዩ? ሀ ለ7 ዓመታት፣ ለ ለ12 ዓመታት፣ ሐመሮሃ ለ29 ዓመታት። መልሱ ሐመሮሃ ለ29 ዓመታት። አባታችን አቡነ ተክለ ሃይማኖት አንድ እግራቸው እስኪቆረጥ ድረስ በአንድ ቦታ ቆመው ለ22 ዘመናት ጸልየዋል። አንድ እግራቸው ከተሰበረ በኋላም ለ7 ዓመታት በአንድ በዓት ውስጥ ሆነው ጸልየዋል። ጥያቄ ቁጥር 8 አቡነ ተክለ ሃይማኖት ሐዲስ ሐዋርያ የተባሉት ለምንድን ነው? ሀ አዲስ መጽሐፍን ስለጻፉ፣ ለ ወንጌልን በኢትዮጵያ ስላስፋፉ፣ ሐመሮሃ አዲስ ገዳምን ስለመሰረቱ። መልሱ ለወንጌልን በኢትዮጵያ ስላስፋፉ። እንደ ሐዋርያት በመላው ኢትዮጵያ እየተዘዋወሩ ወንጌልን በማስተማራቸውና ብዙዎችን ወደ ክርስትና እምነት ስላመጡ ሐዲስ ሐዋርያ ተብለው ይጠራሉ። ጥያቄ ቁጥር 9 የአቡነ ተክለ ሃይማኖት አጽም ካረፈበት ቦታ ወደ ደብረ ሊባኖስ የፈለሰው መቼ ነው? ሀ ግንቦት 12፣ ለ ጥር 24፣ ሐመሮሃ መጋቢት 24። መልሱ ሀ ግንቦት 12። አቡነ ተክለ ሃይማኖት ካረፉ ከብዙ ጊዜያት በኋላ አጽማቸው ከነበረበት ቦታ ወደ ደብረ ሊባኖስ ቤተክርስቲያን የፈለሰበት ወይም የተዛወረበት ቀን ግንቦት 12 ነው። ጥያቄ ቁጥር 10
አቡነ ተክለ ሃይማኖት ለስንት ዓመታት በአንድ እግራቸው ቆመው ጸለዩ? ሀ ለ5 ዓመታት፣ ለ7 ዓመታት፣ ሐመሮሃ ለ12 ዓመታት። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁ እናመሰግናለን። 10ኛውን ጥያቄ ኮሜንት ላይ እንድትመልሱ እየጠየቅን ከዚህ ሌላ መንፈሳዊ ዕውቀታችሁን የምትፈትሹባቸውን ጥያቄዎችን የምትፈልጉ ከሆነ ቻናላችንን ሰብስክራይብ። ገብርኤል ማለት ምን ማለት ነው? ሀ እንደ እግዚአብሔር ያለ ማን ነው? ለ እግዚአብሔር ፈዋሽ ነው። ሐመሩሃ የእግዚአብሔር አገልጋይ። ገብርኤል ገብርኤል መልአከ ራማ ገብርኤል መልአከ ራማ። መልሱ ሐመሩሃ የእግዚአብሔር አገልጋይ። ገብርኤል ማለት ገብርና ኤል ከሚሉ ሁለት ቃላት የተወሰደ ሲሆን ትርጉሙም ገብር ማለት አገልግሎት ወይም ግልጋሎት ማለት ሲሆን ኤል ማለት ደግሞ እግዚአብሔር ማለት ነው። ቀጥተኛና ትክክለኛው ትርጉሙ የእግዚአብሔር አገልጋይ ማለት ነው። ጥያቄ ቁጥር 2 ቅዱስ ገብርኤል እመቤታችንን ባበሰራት ጊዜ በመጀመሪያ የተናገረው ሰላምታ ምን ነበር? ሀ ሰላም ላንቺ ይሁን፣ ለ ጸጋን የተሞላሽ ሆይ ደስ ይበልሽ፣ ሐመሩሃ እነሆ ትወልጃለሽ። የመንገዴ መሪ ፈውስነ ለመሜ ገብርኤል ስትመጣ በዛ። መልሱ ለጸጋን የተሞላሽ ሆይ ደስ ይበልሽ። እመቤታችን ቅድስት ድንግል ማርያም በቤተ መቅደስ ቁጭ ብላ ሐርና ወርቅ እየፈተለች ሳለ መልአኩ ቅዱስ ገብርኤል በታላቅ ብርሃን ተገልጦ ጸጋን የተሞላሽ ሆይ ደስ ይበልሽ ብሎ በመጀመር የጌታችንን መወለድ አብስሯታል። ጥያቄ ቁጥር 3 ቅዱስ ገብርኤል በራማ ከተማ የየትኛው ነገድ አለቃ ነው? ሀ የኃይላት፣ ለ የአርባብ፣ ሐመሩሃ የሊቃናት። ድምፅህን እንስማ። መልሱ ለ የአርባብ። በራማ ከተማ ከሚኖሩት ነገደ መላእክት መካከል የመጀመሪያዎቹ አርባብ የሚባሉት ሲሆን እነዚህ መላእክት የሥላሴ እልፍኝ አስከልካዮችና የእግዚአብሔርን መንበር በክንፎቻቸው የሚሸፍኑ መላእክት ናቸው። አለቃቸውና መሪያቸውም ቅዱስ ገብርኤል ነው። ጥያቄ ቁጥር 4 እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ያለው ለማን ነው? ሀ ለድንግል ማርያም፣ ለ ለሰለስቱ ደቂቅ፣ ሐመሩሃ ለካህኑ ዘካርያስ። አንጌቤናይቱ ቅድስት ኢየሉጣ ስላንተ ትመስክር እስከ ልጇ። መልሱ ሐመሩሃ ለካህኑ ዘካርያስ። ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ የተናገረው የዮሐንስ መጥምቅ አባት ለሆነው ለካህኑ ዘካርያስ ሲሆን ይህንን ያለው በዕድሜ ለገፉትና ልጅ ለመውለድ ተስፋ ቆርጠው ለነበሩት ለዘካርያስና ለኤልሳቤጥ የቅዱስ ዮሐንስን መወለድ ባበሰረበት ወቅት ዘካርያስ ነገሩን መጠራጠሩን አይቶ ከእግዚአብሔር መላኩን ለማረጋገጥ የተናገረው ቃል ነው። ጥያቄ ቁጥር 5 ቅዱስ ገብርኤል ለእመቤታችን ብስራት ያበሰረበትን ታላቅ በዓል በየትኛው ወርና ቀን ይከበራል? ሀ ታኅሳስ 19፣ ለ መጋቢት 29፣ ሐመሩሃ ታኅሳስ 22። ከውሃና ከእሳት ከሞት አመለጡ በእሳቱ መካከል ለጥፋት ቢሰጡ። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ቻናሉን ፎሎ ማድረጋችሁን እንዳትረሱ። የአምስተኛውን ጥያቄ መልስ ኮሜንት ላይ እንድትመልሱ እንጠይቃለን። ቦታ የለው ሞትና መከራ አንተ ባለህበት በየትኛውም ስፍራ ምንም ቦታ የለው ሞትና መከራ። ሥላሴ ማለት ምን ማለት ነው? ሀ አንድም ሶስትም፣ ለ ሶስትነት፣ ሐመሩሃ አንድ አምላክ። የሥላሴን መንበር ቅዱሳን ከበውት ኪሩቤል በደመና። መልሱ ለሶስትነት። ሥላሴ የሚለው ቃል ሰለሰ ወይም ሶስት አደረገ ከሚለው የግዕዝ ግስ ሲወጣ ሲሆን ትርጉሙ ሶስትነት ማለት ነው። ሥላሴ ስንልም አብ፣ ወልድ፣ መንፈስ ቅዱስ ማለታችን ነው። ሥላሴ በቅድምና በፈጣሪነት በስልጣን በመመስገን በክብር በፈቃድ አንድ እግዚአብሔር ሲሆኑ በስም በአካል በግብር ሶስት ናቸው። ጥያቄ ቁጥር 2
በሐምሌ 7 የቅድስት ሥላሴ ዓመታዊ በዓል ለምን ይከበራል? ሀ የሰናዖርን ግንብ ያፈረሱበት፣ ለ ሳጥናኤልን ወደ ምድር ያወረዱበት፣ ሐመርሃ በአብርሃም ቤት የተገለጡበት። መልሱ ሐመርሃ በአብርሃም ቤት የተገለጡበት። አብርሃም ሰይጣን ባሰራጨው ተንኮል ምክንያት እንግዳ አጥቶ 3 ቀን ከጾመ በኋላ በሐምሌ 7 ቅድስት ሥላሴ በ3 አረጋውያን ተመስለው ወደ ቤቱ መጡ። አብርሃምም በታላቅ ትሕትና ተቀብሎ እግራቸውን አጥቦ ወይፈን አርዶና ሳራ የጋገረችው እንጎቻ አቅርቦ ያስተናገደበትና ቤቱ የተባረከበት በዓል ስለሆነ ይከበራል። ጥያቄ ቁጥር 3 አጋዕዝተ ዓለም ሥላሴ ለምን በሴት አንቀጽ ቅድስት ብለን እንጠራለን? ሀ ቅድስት ማለት ሦስትነት ማለት ስለሆነ፣ ለሁሉም ፍጥረታት እንደ እናት ስለሆኑ፣ ሐመርሃ በኒቅያ ጉባኤ የተወሰነ ስለሆነ። ቅዱሳን ከበውት እያሸበሸቡት የሰማይ መላእክት። መልሱ ለሁሉም ፍጥረታት እንደ እናት ስለሆኑ። እናት የወለደችውን ልጅ እንደማትጠራጠር ሁሉ ሥላሴም ዓለምን መፍጠራቸውን ስለማይጠራጠሩና ሁሉም ከነርሱ በመሆኑ እናት ለልጇ እንደምትራራ ሁሉ ሥላሴም ፍጥረታቸው በዲያብሎስ እንዲገዛ ስለማይፈቅዱ እንዲሁም እናት ቤተሰቧን እንደምትመግብ ሁሉ ሥላሴም ፍጥረታቱን በዝናብ አብቅለው በፀሐይ አብስለው ስለሚመግቡ በሴት አንቀጽ ቅድስት ይባላሉ። ጥያቄ ቁጥር 4 ቅድስት ሥላሴ ለአብርሃም ሲገለጡ የአብርሃምና የሳራ ዕድሜ ስንት ነበረ? ሀ 99 እና 89፣ ለ 109 እና 99፣ ሐመርሃ 89 እና 106። መልሱ ሀ 99 እና 89። ሥላሴ ለአብርሃም የይስሐቅን መወለድ ባበሰሩበት ወቅት አብርሃም የ99 ዓመት ሳራም የ89 ዓመት ዕድሜ ላይ ነበሩ። በዚህም መሠረት በሚቀጥለው ዓመት አብርሃም በ100 ዓመቱ ሳራም በ90 ዓመቷ ይስሐቅን ወልደዋል። ጥያቄ ቁጥር 5 አብርሃም ሦስቱ ሥላሴዎችን እያስተናገደ እያለ ሳራ ከጓዳ ሆና ለምን ሳቀች? ሀ እንግዶች ወደ ቤት ስለመጡ ደስ ብሏት ሳቀች፣ ለ አብርሃም መልካም ምግብ እንደሆነ ስለነገራት ሳቀች፣ ሐመርሃ ልጅን ትወልጃለች ስትባል አርጅታለችና በመጠራጠር ሳቀች። የቅዱሳን ኅብረት የቅዱሳን ሀገር ሲያወድስ ይኖራል የሥላሴ። እስከ ቪዲዮ መጨረሻ ድረስ ለተከታተላችሁ እናመሰግናለን። የመጨረሻውን ጥያቄ መልስ ኮመንት ላይ እንድትመልሱ እየጠየቅን በየጊዜው ሌሎች መንፈሳዊ ጥያቄዎችን ማግኘት ከፈለጋችሁ ቻናሉን ፎሎ በማድረግ ይከታተሉ። እናመሰግናለን።